ዛሬም በመሃል ፊጋ መብራት አጠገብ የሚገኘው ጎዶልያስ ኤሌክትሮኒክስን ሪቪው ለማድረግ ተገኝተናል። ልክ እንደ ስልካችን ኢንተርናል ስቶሬጅ ያላቸው ቲቪዎች ናቸው። ያው እንግዲህ ጎዶልያስ ኤሌክትሮኒክስ ከዚህ ብራንች በተጨማሪ ቡራዩ ላይ እንዳላችሁ ሰምቻለሁና ያ ነገር እውነት ነው? አገር ውስጥ አሴምብል የሚደረጉ ቲቪዎች አሉ፣ እንደገና ኢምፖርት የሚደረጉ ቲቪዎች አሉ። የመሃል የሶፋ ጠረጴዛዎች ይታዩኛል። ከፍተኛ ሳይዝ ያለው ቲቪ ነው ማለት ነው። ያው በብሉቱዝ አማካኝነት ከስልካችን ጋር ኮኔክት ማድረግ እንችላለን። እዛች ጋር ደግሞ ጂፓዛ ለየት ትላለችና እስቲ ጂፓስ ደግሞ እስቲ ያሳይ። እነዚህ መካከለኛ የሚባሉ ፍሪጆች ናቸው። ያስቀመጥነው ነገር ፍሬሽነቱን እንደጠበቀ ለረጅም ሰዓት የሚያቆዩ ፍሪጆች ናቸው። በአዲስ አበባ አንዳንድ ቦታዎች ዞር በማለት የዋጋም ሆነ የእቃ ጥራት ለእናንተ ይጠቅማል ብለን የምናስበውን ሪቪው የምናደርግላችሁ እኛ ሳሪስ ቲቪዎች ነን። ዛሬም በመሃል ፊጋ መብራት አጠገብ የሚገኘው ጎዶልያስ ኤሌክትሮኒክስን ሪቪው ለማድረግ ተገኝተናል። ታዲያ ጎዶልያስ ኤሌክትሮኒክስ ከፍሪጅ ከቲቪ እንዲሁም ደግሞ ከውሃ ማጣሪያ ባሻገር ሌሎች ኤሌክትሮኒክሶችንም እንደሚይዙ ሰምተናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁን ቆዩ፣ ተከታተሉ። ያው እንግዲህ ዛጋ ደግሞ የተለያዩ የስፒከር አይነቶች ይታዩኛልና እስቲ እነሱን ደግሞ እንያቸው። እሺ እንግዲህ ያው እዚህ ጋር የምትመለከቻቸው ስፒከሮች እንግዲህ ባለ 3 ስፒከር የሆኑ ከዛም ደግሞ ስፒከሩ ረዘም ያለ እንዲሁም ደግሞ እንደዚህ እንደምትመለከቸው አጠር ያለ ስፒከር ይዘው የሚገኙ ወይም ደግሞ ሳውንድ ባር በመባል የሚታወቁ የስፒከር አይነቶችንም እንይዛለን። ያው ደንበኞቻችን ቲቪ ሲገዙ ጎን ለጎን ደግሞ የቲቪ ድምጽ ካልተመቻቸው በስፒከር ቀይረው መስማት እንዲጠቀሙ ያገለግላል። ከዛም በተጨማሪ ደግሞ ከቲቪያችን ጎን ስናስቀምጣቸው ስፒከሮች አሁን ላይ ተጨማሪ ውበትን ይሰጣሉ። ያም ነገር ወሳኝነት አለው። እንግዲህ ለመመልከት ያህል እዚህ ጋር የምትመለከቻት ስፒከር ኤልፒ በመባል የሚታወቅ ብራንድ ነው። 3 ስፒከር ይዞ የሚገኝ ነው። ያው በብሉቱዝ አማካኝነት ከስልካችን ጋር ኮኔክት ማድረግ እንችላለን። ከዛም በተጨማሪ ደግሞ ፍላሽ እና ኤስዲ ካርድ መቀበል ስለሚችል በዛ አማካኝነትም ኮኔክት አድርገን የተለያዩ ሙዚቃዎችን መስማት እንችላለን። ከቲቪያችን ጋር ደግሞ በኦክሲለሪ ኬብል እና በብሉቱዝ አማካኝነት ብሉቱዝ ፊቸር የሚጠቀም ቲቪ ካለን በብሉቱዝ አማካኝነት ኮኔክት መደረግ የሚችል ስፒከር ነው ማለት ነው። እንደምትመለከቱ 3 ስፒከር አለው ከቤዙ ጋር አሪፍ ቤዝ ያላቸው ስፒከሮች ናቸው። ዋጋቸው እስከ 12000 ብር ድረስ ነው። ከዛ በመቀጠል ደግሞ እንግዲህ እዚህ ጋር የምትመለከቱ የራይዚንግ ምርት ነው። እሺ እነዚህ እንግዲህ ስፒከራቸው በጣም ቲክ የሆነ ስፒከር ያላቸው ናቸው። ከዛም በተጨማሪ እንግዲህ ከቲቪያችን ጎን ስናስቀምጠው ተጨማሪ ውበትን የሚሰጥልን ነው። በሳውንድም ደረጃ ስንመለከተው እንግዲህ ራይዚንግ አሪፍ ኳሊቲ ካላቸው የስፒከር አይነቶች ውስጥ ተጠቃሽ ነው። እነዚህ እንግዲህ የዩኤስቢ ካርድ መጠቀም እንድንችል እንዲሁም ደግሞ በኤስዲ ካርድ መጠቀም እንድንችል ተደርጎ የተሰራ ነው። ከዛም በተጨማሪ ደግሞ በብሉቱዝ አማካኝነት ከስልካችን ጋር ሊሆን ይችላል ከተለያዩ ቤት ውስጥ ካሉ ዲቫይሶች ጋር ኮኔክት መደረግ የሚችል ስፒከር ነው። እንደምትመለከቱ እንግዲህ ከቦዲ አንፃር ስንመለከታቸው እነዚህ ቤዙ ላይ ኤምዲኤፍ የሆነ ቦዲ ያለው ጂፓስ ነው። ቤዛቸውን በጣም አሪፍ ነው። በዋስትና ደረጃም እንግዲህ እስከ 1 ዓመት ድረስ ዋስትና አላቸው። በኦክሲለሪ ኬብል ሊሆን ይችላል በተለያዩ ነገሮች ከቲቪያችን ጋርም ኮኔክት አድርገን መጠቀም እንችላለን። እነዚህ ዋጋቸው እስከ 18000 ብር ድረስ ነው በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጡ የሚገኙት። እሺ እዛች ጋር ደግሞ ጂፓዛ ለየት ትላለችና እስቲ እቺን ጂፓስ ደግሞ እስቲ ያሳየኝ። እዚህ ጋር የምንመለከተው ደግሞ እንግዲህ ሳዮና በመባል የሚታወቅ ብራንድ ነው። እንደምትመለከቱ ሳዮና ገበያው ላይ በጣም ተፈላጊነት አለው። በስፒከርም ብቻ ሳይሆን በተለያዩ እቃዎች ይታወቃል። ስፒከራቸው ደግሞ በጣም የሚያምር ድምጽ ያለው ስፒከር አይነት ነው ማለት ነው። ይሄ ሌላው ምንድነው እዚህ ስፒከር ላይ የምናገኘው ተጨማሪ ነገር አሁን እንደምትመለከቱ ይሄ አንዱ ነው አንቺ ያየሽው። እንደገና ደግሞ ፈተን መነቀል ይችላል። ሁለት ማድረግ እንችላለን። እንደዚህ አድርገን አቁመን መጠቀም እንችላለን ማለት ነው። በራሱ ግራ አማካኝነት እንደ ሳውንድ ባርም እንደገናም ደግሞ እንደ ስፒከር የሚያገለግለናል ማለት ነው። እንደምትመለከቱ ከቦዲያቸው አንፃር እንግዲህ ጠንካራ የሆነ ቦዲ ያላቸው ናቸው። ፊውዝድ ናቸው። ሶኬታቸው ላይ ስትሄጂ እንግዲህ ሶኬታቸው ፊውዝድ ስለሆነ በጣም አሪፍ ነው። ፓወር ያቃጥልብኛል ምናምን ብሎ ደንበኛ አይሰጋ። ዋጋቸው እስከ 34000 እስከ 36000 ባለው ሬንጅ ውስጥ ነው እየተሸጡ የሚገኙት። በጣም የሚያምር ሳውንድ ያላቸው የስፒከር አይነቶች ናቸው ማለት ነው። እሺ ስለዚህ ዋስትና የሌለው እቃ የለም ማለት ነው ቤት ውስጥ። ያው ኤሌክትሮኒክስ እንደመሆኑ መጠን ሁሉም እቃዎቻችን ዋስትና ግዴታ እንሰጣለን። እሺ ያው እንግዲህ እንዳየት ከሆነ ባለ 2 ስፒከር በረጅምም አለ ባለ 3 ስፒከር አለና አነስ ያለ ነገር ለሚፈልግ ሰው ባለ 2 ስፒከር ሆኖ ትንሽ ጋር የሚፈልግ ሰው ስለነሱስ አማራጮች አላችሁ? አነስተኛ ስፒከሮችን ለሚፈልጉ ደንበኞቻችን ደግሞ እንደምትመለከቱ እንደዚህ በ2 ስፒከር አማራጭ የሚገኙ
ብራንድ አለ። ዋጋቸውም ያው ኪስ የማይጎዳ ነው፣ አነስተኛ እንደዚህ አይነት ስፒከሮች ያላቸው ጂፓሶች ያገኛሉ ማለት ነው። ዋጋቸውም እስከ 8000 ብር ድረስ ነው፣ ኪስ የማይጎዳ ነው ማለት ነው። እሺ አሁን የማሳይሽ ደግሞ ፍሪጆች ይሆናል። እቺ ከጎን የምትመለከቻት እንግዲህ ፍሪጅ አነስተኛ ሳይዝ ያላት ፍሪጅ ነች። በሚዲያ ማርክ ነው የምናገኛት። በሊትር ደረጃ ደግሞ 134 በመባል የሚታወቀው ሞዴል ነው። ይሄ እንግዲህ አነስተኛ እንደመሆኗ መጠን አነስተኛ የሆነ የበረዶ ቤት ያላት ፍሪጅ ነች። ከዛም በተጨማሪ ደግሞ ፍሪዘሯም እንዲሁም ቬጂቴብል ቦክስ አብሮ ያላት ፍሪጅ ነች። ይሄ 134 ሞዴሉ እንግዲህ የ5 ዓመት የካምፓኒ የኮምፕሬሰር ዋስትና የሚሰጥበት እቃ ነው። በሲልቨር ከለር አማራጭ እናገኘዋለን። በዋጋም ደረጃ እንግዲህ እነዚህ አነስተኛ ስለሆኑ ያን ያህል ኪስ የማይጎዱ ናቸው። እስከ 45000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ደንበኞቻችን ማግኘት ይችላሉ፣ ከፍሪ የዴሊቨሪ ሰርቪስ ጋር ማለት ነው። እሺ ከዛ በመቀጠል ደግሞ እነዚህም ሳይዞች አሉ። ይህ ስንት ሊትር የሚባለው ነው? እሱ ደግሞ 187 በመባል የሚታወቀው የሚዲያ ምርት ነው። ያው እንግዲህ እነዚህ ደግሞ ትንሽ ከዚህ ቀደም ካየናት ከፍ የሚሉ ሳይዞች ናቸው። ውስጣቸውም አሪፍ ነው። ቬጂቴብል ቦክሳቸውም ሰፋ የሚል ነው። ከዛም ደግሞ ኢነርጂ ሴቨር ናቸው እነዚያን። ከዛ ደግሞ ድምጻቸው የማይረብሽ ፍሪጆች ናቸው። በዛ ላይ በከለር አማራጭ ስንመለከታቸው እንግዲህ ዳርክ ግሬ በመባል የሚታወቅ ከለር ይዘው የሚገኙ ናቸው። ያስቀመጥነውን ነገር ፍሬሽነቱን እንደጠበቀ ለረጅም ሰዓት የሚያቆዩ ፍሪጆች ናቸው። የ5 ዓመት የካምፓኒ ዋስትና አለው። እነዚህ ፍሪጆች እንግዲህ ደንበኞቻችን እኛ ጋር ቢመጡ ከ55000 ብር እስከ 60000 ብር ባለው ሬንጅ ማግኘት ይችላሉ። እሺ እነዚህ መካከለኛ የሚባሉ ፍሪጆች ናቸው። እነዚህስ እንዴት ነው ዋጋቸው? የብራንድ ዲፈረንስም እያየሁኝ ነውና ያው የማርኩ በተለያየ ቁጥር ዋጋ ላይ ልዩነት ይኖረዋል። እቃ ላይስ እንዴት ነው ልዩነቱ? ያው እንግዲህ ልክ እንዳልሽው ከአንድ ስም ሌላ ስም ሲላ ያው የተለያየ ካምፓኒ ስለሚሆን የተለያየ ዋጋ ነው የሚኖራቸው። አሁን እዚህ ጋር የምናየው ፍሪጅ እንግዲህ ናሽናል ይባላል። ይሄኛው 325 በመባል የሚታወቅ ሞዴል ነው። መካከለኛ ሳይዝ ያለው ነው። ይሄ ውስጣቸውም ሰፊ አትክልት ቦክስ ይዘው የሚገኙ ናቸው። ከዛም ደግሞ በመደርደሪያ ደረጃ ስንመለከታቸው እንግዲህ ባለ 3 ሬንጅ መደርደሪያ ያላቸው ናቸው። በረዶ ቤታቸውም ሰፊ ነው። ከዛም በተጨማሪ ደግሞ መብራት በሚጠፋበት ሰዓት ላይ ኢነርጂ ሴቭ የሚያደርጉ ፍሪጆች ናቸው። በናሽናል አማራጭ እንግዲህ 325ቱን ደንበኞቻችን ከ70000 ብር እስከ 75000 ብር ባለው የዋጋ ሬንጅ ውስጥ ማግኘት ይችላሉ ከፍሪ ትራንስፖርት አገልግሎት ጋር። እንደዚህ ተመሳሳይ አንዱን ለማየት ያህል በሌላ ማርክ ደግሞ ራሳይሽና በሚዲያ ይሄም መካከለኛ ሳይዝ ነው። ቅድም ካየነው ጋር ተመሳሳይ ሲያዝ ያለው ፍሪዘር ነው። ሚዲያ ነው ይሄ ማርኩ 5 ዓመት ዋራንቲ ያለው። ቅድም ካየነው ጋር በፊቸር ደረጃ ተመሳሳይ ነው፣ ግን ደግሞ የተለያየ ካምፓኒ ስለሆነ ዋጋ ልዩነት አለው። የኛው ደግሞ ከ75000 እስከ 80000 ብር ባለው የዋጋ ሬንጅ ውስጥ ደንበኞቻችን ማግኘት ይችላሉ ማለት ነው። እሺ ፍሪጅ ላይ ፋን ሲስተም ያለውና የሌለው ተብሎ ይለያያልና እስቲ እሱ ነገር እንዴት ነው የምትገልጸው? ምንድነው ልዩነቱ? እቃነቱ ላይ ነው ልዩነቱ? ፋን ሲስተሙ ይለያል ሲባል ዋጋ ላይ ልዩነት አለው? እንግዲህ አንቺ እንዳልሽው ፍሪዘር ፋን ሲስተም ሲሆንና ኖርማል ኩለር ሲሆን ዲፍረንስ አለው። ያ ልዩነት ምንድነው? ፋን ሲስተም ማለት ያስገባነውን እቃ ብቻ ፍሪዝ ማድረግ ነው ስራው። ፍሪጃችንን በምንከፍትበት ሰዓት ላይ ግድግዳው ላይ በረዶ አንመለከትም። ፋን የሌለው ፍሪጅ ሲሆን ደግሞ የተወሰነ ግድግዳው ላይ አይስ ሜክ የማድረግ ነገር አለ፣ ወይም ያስገባነው እቃ ላይ የተወሰነ በረዶ ሊጋገርብን ይችላል ነው። ያ ነው ልዩነቱ። በዋጋ ደረጃ ግን የተወሰነ የዋጋ ልዩነት አለ። ፋን ሲስተም ሲሆን ትንሽ ዋጋቸው ውድ የመሆን ነገር አለ። ኖርማል ኩለሮች ሲሆኑ ደግሞ ዋጋቸው ትንሽ ይቀንሳል ማለት ነው። ስለዚህ የፍሪጅ አማራጮቻችሁ ከስንት ሊትር ጀምሮ ነው የሚጀምረው? የፍሪጅ አማራጮችን እንግዲህ ደንበኞቻችን እኛ ጋር ቢመጡ ቅድም ካየናት ከ134 ከምትባለው ሞዴል ጀምሮ እስከ 600 ሞዴል ድረስ ማግኘት ይችላሉ። በዋጋ ሬንጅ ደግሞ ዝቅተኛው 45000 ብር ነው። ከፍተኛው ደግሞ እስከ 150000 ብር ድረስ ነው አሁን ያለው ሬንጅ ማለት ነው።